ፊልሙ የሚጀምረው የ35 ዓመት ጎልማሳ የሆነውን በሙያው ታላቅ ስኬት ላይ የደረሰውን ጄሪ ማጓየርን እያሳየን ነው። ጄሪ በስራው ጠንካራ የተከበረና የታወቀ ከመሆኑም በላይ ሀብታም ስለሆነ ምቹ ህይወትን ይኖራል። በመቀጠልም ፊልሙ የሴት ጓደኛው ከሆነችው ከኤማ ጋር ያስተዋውቀናል። ኤማም ጄሪ የሚሰጣትን ቅንጦቶች ሁሉ እያጣጣመች በደስታ ትኖራለች። ጄሪ ስፖርተኞችን በማሰልጠንና በማስተዳደር እንደ ስፖርት ወኪል ሆኖ የሚሰራ ሲሆን በስራው ጎበዝ በመሆኑም በስፖርቱ ዓለም ያሉ ብዙ ሰዎች ያደንቁታል። እንዲሁም በስራ ባልደረቦቹ የታመነና አለቆቹ የተከበረ ነው። ከዕለታት አንድ ቀን ግን የጄሪ አለቃ እሱንና ሌሎች ጥቂት ሰዎችን ለስራ ስብሰባ ወደ አንድ ካፌ ይጠራቸዋል። ጄሪም ሁሉንም ነገር ሰላም እንደሆነ በማሰብ በራስ መተማመን ከአለቃው ጋር ይደርሳል። ነገር ግን አለቃው ጄሪን አስቀምጦት ከስራ እንደተባረረ ይነግረዋል። ኩባንያው በሱ ቦታ የሚተካ የተሻለ ሰው እንዳገኘና ከእንግዲህ የሱ አገልግሎት እንደማያስፈልግም ጨምሮ ይነግረዋል። ጄሪ በዚህ ክስተት በእጅጉ ይደነግጣል። ምክንያቱም ላለፉት 10 ዓመታት በየቀኑ የተቻለውን ሁሉ እያደረገ በዚያ መስሪያ ቤት ሰርቷል። ጄሪም አለቃውን አይኑን እያየ እሱም ታማኝ ቅንና ታታሪ እንደነበረና እንዲህ አይነት ምላሽ እንደማይገባው ይነግረዋል። ቢሆንም ግን አለቃው ግድ አልሰጠውም ነበር። በድምጽ ውስጥም ምንም አይነት የርህራሄ ስሜት ሳይታይበት ጄሪ ዕቃውን ጠቅልሎ እንዲወጣ ይነግረዋል። ጄሪም በልብ ስብራትና በቁጣ ከቢሮ ይወጣል። ሆኖም ከመሄዱ በፊት የሥራ ባልደረቦቹና አለቆቹን ሰብስቦ ዛሬ ከሥራ ቢባረርም ሕይወቱ እንደማያበቃ ይነግራቸዋል። እንደገና አንሰራርቶ ከበፊቱ የበለጠ ስኬታማ እንደሚሆን በእልህ በመናገር ቢሮውን ለቆ ይወጣል። ጄሪም በሁኔታው ምንም ያልመሰለው ለመምሰል ቢጥርም ነገር ግን ውስጡ እጅግ ተሰብሮ ነበር። አሁን የጄሪ ዓለም ሙሉ በሙሉ ተናክታለች። ምን እንደሚያደርግ ወይም ሌላ ሥራ እንዴት እንደሚያገኝ አያውቅም። የወደፊት ሕይወቱ በድንገት ባዶና አስፈሪ ሆኖበታል። ነገሮች የጠመሙበት ጄሪ ስለ ሴት ጓደኛው ስለ ኤማም መጨነቅ ይጀምራል። ከሥራ መባረሬን ከነገርኳት ትታኝ ትሄዳለች ብሎ ይፈራል። እሷን የማጣት ሐሳብ ስራውን ከማጣት በላይ ያስፈራዋል። ከዛ በኋላ ጄሪ ተስፋ መቁረጥ ሲጀምር ስልኩ በድንገት ይደወላል። የደወለችውም ከሥራ ባልደረቦቹ አንዱ የሆነችው ሮዶቲ ቦይድ ናት። እሷም በሱ እንደምታምንና ከሱ ጋር ለመሆን በኩባንያው ያለውን ስራዋን ለመልቀቅ እንደወሰነች ትነግረዋለች። ከሱ ጋር መስራትና አዲስ ነገር አብረው መገንባት እንደምትፈልግም ትገልጽለታለች። ይህንን ሲሰማ ጄሪም የደስታና የእፎይታ ስሜት ይሰማዋል። ከዚህ ቀን ጀምሮ ጄሪና ሮዶቲ አብረው መስራት ይጀምራሉ። የተለያዩ የስፖርት ክለቦችን እየጎበኙ ከነሱ ጋር ለመስራት ፈቃደኛ የሆኑ ደንበኞችን ለማፈላለግ ይሞክራሉ። ነገር ግን ነገሩ ቀላል አልነበረም። ብዙ ክለቦችም ውድቅ ያደርጓቸዋል። በሁለት ሰዎች የሚመራ አዲስና ትንሽ ድርጅት ጋር ማንም አብሮ መስራት አይፈልግም። አንድ ቀንም ፍለጋ ላይ ያሉ ሮድ ቲድዌል የተባለ ጎበዝ ግን ችግር ያለበት የእግር ኳስ ተጫዋች ያገኛሉ። ሮድ ጎበዝ ቢሆንም በባህሪው ችግርና በቁጣው ይታወቃል። በዚህ ምክንያትም ሌሎች ክለቦች እሱን ለማስፈረም አይፈልጉም። ነገር ግን ሮድ ከጄሪ ጋር መስራት እንደሚፈልግ ይነግረዋል። ጠንክሮ ለመስራትና ባህሪውንም ለመለወጥ ዝግጁ እንደሆነ ይገልጽለታል። ጄሪም ይህንን እንደ ዕድል አይቶት ወዲያውኑ እሱን ለማሰልጠን ይስማማል። ከዛ በኋላ ጄሪ ሮድን ማሰልጠንና ስራውን ማስተዳደር ይጀምራል። ሮድ የተሻለ ተጫዋች እንዲሆን ጄሪ በየቀኑ ሙሉ ጥረቱን ያደርጋል። ሮድ ተሳክቶለት ትልቅ ክለብ ከተቀላቀለ የጄሪም ስራ እንደገና እንደሚያንሰራራና የሚገባውን ስኬት እንደሚያገኝ ጄሪ ያውቃል። ቀናት እያለፉ ሲሄዱ ጄሪና ሮድ ከስራ በዘለለ የጠበቀ ጓደኝነት ያላቸው ሰዎች ይሆናሉ። እንደ ጓደኛም እርስ በርስ መተማመን ይጀምራሉ። የቡድን ስራቸውንም ይጠነክራል። ጄሪ ሮድ ትኩረት እንዲያደርግ ጠንክሮ እንዲለማመድና መጥፎ ልምዶቹን እንዲተወው ይገፋፈዋል። ይህ በእንዲህ እንዳለ የጄሪ የሴት ጓደኛ ኤማ ጄሪ ከስራ እንደተባረረ ከጓደኞቹ ትሰማለች። እውነቱን ስላልነገራትም በቁጣ ወደሱ በመምጣት ከእንግዲህ ከሱ ጋር መቆየት እንደማትፈልግ ነግራው ትታው ትሄዳለች። ይህ ቅጽበት የጄሪ ልብ እንደገና ይሰብረዋል። ጄሪም ኤማ ፈጽሞ አትወደው እንደነበረ ይረዳል። ተወደው የነበረው ገንዘቡንና ስኬቱን ብቻ ነበር። ይሁን እንጂ የኤማ ጥላው መሄድ ምንም እንኳን ቢጎዳውም እሷን ማጣቱ ለበጎ ሊሆን እንደሚችል ያስባል። አሁን በጄሪ ሕይወት ውስጥ የቀሩት ሰዎች ሮዶቲና ሮድ ብቻ ናቸው። ጄሪም ኤማ በእውነት ስለምትወደው ሳይሆን በገንዘቡ ምክንያት ብቻ አብራው እንደነበረች ከተረዳ በኋላ ይህ እውነት በጥልቅ ቢጎዳውም አይኖቹን ግን ይከፍታል። በዚህም ወቅት የጄሪ ሕይወት መናጋት ይጀምራል። ለባንክ የሚከፍለው የቤት ዕዳ ያለበት ሲሆን ቤቱም ከበረከት ይልቅ ከባድ ሸክም ይሆንበታል። ኤማ ሄዳ ገንዘቡም ተሟጦ ጄሪ የልብ ስብራትና ብቸኝነት ይሰማዋል። ነገር ግን በዚህ ሁሉ ህመም ውስጥ እንኳን ተስፋ ለመቁረጥ እምቢ ይላል። ከስራ ባልደረባውና አሁንም ደግሞ አጋሩ ከሆነችው ከሮዶቲ ቦይድ ጋር በመሆን ወደፊት ለመጓዝና ለተሻለ ህይወት ለመታገል ይወስናል።
በመቀጠልም ጄሪና ሮዶቲ ሮድ አዲስ ውል እንዲፈርምና ብቃቱን እንዲያሳይ ለማገዝ የተለያዩ ክለቦችን እየጎበኙ ጠንክረው ይሰራሉ። ነገር ግን የሄዱባቸው ክለቦች ሁሉ ውድቅ ያደርጓቸዋል። ክለቦቹ ሮድ አብሮ ለመስራት አስቸጋሪ ሰው እንደሆነ ስለሚያምኑ ባህሪው በሌሎች ተጫዋቾች ላይ ችግር ይፈጥራሉ ብለው ስለሚያስቡ በዚህ ምክንያት ማንም እሱን ማስፈረም አይፈልግም። ቢሆንም ግን ጄሪ ተስፋ አይቆርጥም፣ መሞከሩን ይቀጥላል። ሮዶቲም ከጎኑ መቆሟን ትቀጥላለች። ከብዙ ውድቅ ሙከራዎችም በኋላ አንድ ትንሽ ክለብ አነስተኛ ክፍያ በማቅረብ ሮድን ለማስፈረም ይስማማል። ጄሪም ስለ ገንዘቡ ግድ አልሰጠውም። የሚፈልገው ሮድ እውነተኛ ብቃቱን የሚያሳይበት እድል እንዲያገኝ ብቻ ነበር። ከዚያ ቀን ጀምሮ ሮድ የበለጠ ጠንክሮ ለመለማመድ ቁርጠኛ ይሆናል። በጄሪ ስልጠናና መመሪያ ራሱን ለማሻሻል ሙሉ ጥረቱን ያደርጋል። በሜዳው ላይ በየቀኑ እየጠነከረ እየፈጠነና ብልህ እየሆነ ይሄዳል። ይህ በእንዲህ እንዳለም ጄሪና ሮዶቲ አብረው በመስራት ብዙ ጊዜ ሲያሳልፉ ጓደኝነታቸው ቀስ በቀስ ወደ ጥልቅ ስሜት ይለወጣል። ህልማቸውን፣ ትግላቸውንና ድላቸውንም ይጋራሉ። በመጨረሻም የቡድን ስራቸው ወደ ፍቅር ያድጋል። አንድ ቀን ጄሪ የሮዶቲን ቤት ሲጎበኝ የ3 ዓመት ወንድ ልጅ እንዳላት ያውቃል። ሮዶቲ ቀደም ሲል ትዳር እንደነበራት ነገር ግን ትዳሯ እንዳልቀጠለና አሁን ልጇን ለብቻ እያሳደገች እንደሆነ ትነግረዋለች። ጄሪም በጥንቃቄ ያዳምጣታል፣ በታማኝነቷም ይነካል። ከሁኔታ ሁሉ በላይ በዚህ ሁሉ ውስጥ በነበራት ጥንካሬና ድጋፍ ይደነቃል። እሷ ለሱ ምን ያህል ትልቅ ትርጉም እንዳላት እንደ ስራ ባልደረባ ብቻ ሳይሆን ማንም በሌለበት ጊዜ ከጎኑ እንደቆመች ሰው ይረዳታል። ከዚያ ቀን ጀምሮ እንደ ጥንድ አዲስ ምዕራፍ ይጀምራሉ። ከዛ በኋላ ፊልሙ ሲያስቃኘን ለሮድ የጄሪ ስልጠናዎች ሁሉ በመጨረሻ ውጤት ማምጣት ይጀምራሉ። ሮድ ጠንካራና በራሱ የሚተማመን ተጫዋች ሆኖ ያድጋል። ከቡድን አጋሮቹም ክብር ያገኛል። በመጨረሻም ትልቁ ቀን የሻምፒዮናው ግጥሚያ ይደርሳል። የሮድ ቡድን እስከ ፍጻሜው ተጉዞ ስታዲየሙ በደጋፊዎች ይሞላል። በጨዋታው ወቅትም ሮድ ያለውን ሁሉ ብቃት ያሳያል። ከዚህ በፊትም ተጫውቶ በማያውቀው ሁኔታ ይጫወታል። ብዙ ጎሎችን በማግባት ቡድኑን ለድል ያበቃል። የመጨረሻው ፊሽካ ሲነፋም ህዝቡ በደስታ ይጮሃል። ሁሉም የሮድን ስም እየጠሩ እውነተኛ ኮከብ ይሉታል። ከዛ በኋላ የሮድ አስደናቂ ብቃት የሁሉንም ትኩረት ይስባል። ከጨዋታ በኋላ ወዲያውኑ ሀገር አቀፍ ዝነኛ ይሆናል። ጋዜጠኞች ቃለ መጠይቅ ለማድረግ ይሯሯጣሉ። ካሜራዎችም በሄደበት ሁሉ ይከተሉታል። በአንዱ ቃለ መጠይቅ ላይ ሮድ ሁሉንም የሚያስገርም ልብ የሚነካ ንግግርም ያደርጋል። ለዚህ ስኬት የበቃበትን ዋና ምክንያት አሰልጣኙ ጄሪ ማጓየር እንደሆነም ይናገራል። ማንም ባላመነበት ጊዜ ጄሪ እንዳመነበት ሳይታክት እንዳሰለጠነውና መጥፎ ልምዶቹን እንዲያሸንፍ እንደረዳው ለዓለምም ይናገራል። የሮድ ንግግርም ተመልካቾቹን ሁሉ በተለይም ጄሪን ራሱን ስሜቱን ይነካዋል። ጄሪ ቃለ መጠይቁን እያየ በስሜት ይሞላል። ሮድ ስለሱ በፍቅርና በምስጋና ሲናገር ማየቱ እንባውን ያመጣበታል። ስሜቱንም መቆጣጠር አቅቶ ማልቀስ ይጀምራል። ይህም ከሐዘን ሳይሆን ከንጹህ ደስታ የመነጨ ነበር። በዚህ ቅጽበትም የጄሪ የቀድሞ የሥራ ባልደረቦች እሱ ከሥራ የተባረረበትን ቀንና በድፍረት እንደገና አንሰራራለሁ ያለውን ቀን ያስታውሳሉ። አሁን እሱ ትክክል እንደነበረም ይረዳሉ። በሱ ባለማመናቸውና እድሉ በነበራቸው ጊዜ እሱን ባለመቀላቀላቸው ይጸጸታሉ። ብዙም ሳይቆይ የጄሪ ትንሽ ድርጊቶች ማደግ ይጀምራል። ብዙ አዲስ ተጫዋቾች በሱ ስር ለመሰልጠንና ለመተዳደር ወደሱ ይመጣሉ። ጄሪም በሁለት ቀናት ውስጥ ብቻ 15 ሚሊዮን ዶላር የሚጠጋ ገንዘብ ያገኛል። ይህም ትልቅ ዳግም መመለሱን የሚያበስር ስኬት ይሆናል። ሮድም ከትልቅ ክለብ ጋር የ5 ዓመት ውል ይፈርማል። ይህም ስራውን አስተማማኝ ያደርገዋል። ጄሪ አሁን ከምን ጊዜውም በላይ ደስተኛ ነው። ስኬታማ ከመሆኑም በላይ ህይወቱ በሰላም ተሞልቷል። ስለ ገንዘቡ ብቻ ታስብ የነበረችው ኤማ ከህይወቱ በመውጣቷ ደስታ ይሰማዋል። ጄሪ ያለ ሮዶቲ እዚህ ደረጃ ላይ እንዳልደረሰ ያውቃል። የእሷ እምነት፣ ማበረታቻና ፍቅር ህይወቱን እንዲገነባ ረድቶታል። ይህንንም በመረዳት ጄሪ ምን ያህል እንደሚያደንቃት ለማሳየት ይወስናል። በዚህም ወላጆቿን ለመጠየቅ ይሄዳል። በቤተሰቦቿና በጎረቤቶቿ ፊትም ልብ የሚነካ ንግግር ያደርጋል። ሮዶቲ ያደረገችለት ሁሉ በይፋ ያመሰግናታል። ስኬቱ፣ ሀብቱና ደስታ ሁሉ በእሷ ምክንያት እንደሆነ ይናገራል። ምንጊዜም ከጎኗ እንደሚሆንና የተሻለውን ሁሉ እንደሚያደርግላት ቃል ይገባላታል። ይህን ልብ የሚነካ ቃል ስትሰማ ሮዶቲ በከፍተኛ ደስታ ትሞላለች። ከዚያ ጊዜ ጀምሮ ጄሪና ሮዶቲ በደስታ አብረው መኖር ይጀምራሉ። ለራሳቸውና ለሮዶቲ ልጅም ሞቅ ያለና ፍቅር የሞላበት ቤት ይገነባሉ። ፍቅራቸውና የቡድን ስራቸውን በየቀኑ እየጠነከረ ይሄዳል። ከዛ በኋላ ጥቂት ቀናት ቆይቶ የቀድሞ የሥራ ባልደረቦቹ እንደገና ጄሪን ያገኙታል። አሁን የሱን ትልቅ ስኬት አይተው ከሱ ጋር መስራት እንደሚፈልጉ ይነግሩታል። ነገር ግን ጄሪ ጥያቄያቸውን ውድቅ በማድረግ ኩባንያውን ለቆ ሲወጣ ከጎኑ የቆመችው ብቸኛዋ ሰው ሮዶቲ እንደነበረች ያስታውሳቸዋል። ተመሳሳይ ስህተት ሁለቴ እንደማይሰራና ከእንግዲህ እነሱ እንደማያስፈልጉትም ጨምሮ ይነግራቸዋል።
የቀድሞ ባልደረቦቹ በጸጸት ተሞልተው ስኬታቸው ሊሆን የሚችለውን ሰው እንዳጡ እየተረዱ ወደ ትናንሽ ስራዎቻቸው ይመለሳሉ። በተመሳሳይ ጊዜም ኤማ እንደገና ብቅ ትላለች። ሮዶቲ ቀድሞውኑ ልጅ እንዳላትና ከሷ ጋር መቆየት እንደማያስፈልገው በመናገር ወደ ጄሪ ህይወት ለመመለስ ትሞክራለች። ነገር ግን ጄሪ ተቆጥቶ ለዘላለም ከሱ እንድትርቅ ይነግራታል። የ3 ዓመቱም የሮዶቲ ልጅ ጄሪን መውደድ ይጀምራል። እውነተኛ አባቱን ስለማያስታውስ አሁን ጄሪ እንደ አባቱ ያየዋል። ጄሪም እንደ ራሱ ልጅ አድርጎ ይወደዋል። በመጨረሻም ጄሪና ሮዶቲ አብረው ፍቅር፣ ሳቅና ተስፋ የተሞላበት ቆንጆ ቤተሰብ መስርተው በደስታ እየኖሩ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።